ጀግንነት ላሳይ ብሎ ሴቷን አልጋ ላይ ግልብጥ አድርጎ እያረገ ምንድነው ፈልጉት? እስኪ ኮሜንት ላይ ተጫጩ። 1 ሚሊዮን በዳታ አለው። ቆይ ደግሞ ኢንተርኔት እንዳያልቅብኝሽ። ምን ሆነ ነው አንተ? ኧረ ምንም እቤት የወዳደቀ ነጠላ አግኝቼ ዝም ብዬ ነው ሞክረው ብዬ። ታክሲ ውስጥ እንዲቀሩብኝ የማልፈልጋቸው 2 ነገሮች። ሂሳብ አልከፍልም። ለምን? ብብትህ አይሸትም። እና ፍላጎታችንን ካላሟላ ፍላጎትህን አናሟላም። የእናንተ ፍላጎት ምንድነው? ብብትህ እንዲሸተን እንፈልጋለን። የኔ ብብት ይሄን ያህል አስፈላጊ ነው? አዎ፣ ጠዋትና ማታ ብርድና ፀሐይ እየተፈራረቀብን የታክሲ ሰልፍ የምንሰለፈው ለምን ይመስላል? ወደ ስራ ወይ ወደ ቤቱ ለመሄድ አይደለም። ብብታችሁ ሱስ ሆኖብን ነው። ረዳቶች ወንበር ላይ እንደዚህ ደገፍ ብላችሁ ሂሳብ ስትሉ ከብብታችሁ የሚወጣው ጠረን እወደዋለሁ። እኔም እወደዋለሁ። ይቅርታ፣ እኔ ከዛሬ ጀምሮ አልሸትም። ለምን? በባህል አትኮራም? በማንነት ታፍራለህ? አይደለም፣ መለወጥ አለብኛ። እስከ መቼ ሸትቼ? ለውጡን ቀስ በቀስ አድርጓ። ምንድነው ባንዴ የምትለውጠው? እኛን ሱስ ካስያዛችሁ በኋላ መለወጥ አለ እንዴ? እኛም ሱሳችን እንዲለቀን ቀስ በቀስ አድርገው። አልፈልግም፣ መግማት አልፈልግም። ለኛ ስትል ብትገማ ምን ችግር አለ? ኢትዮጵያኖች አይደለን እንዴ? የእናንተ ሽታ እኮ ለታክሲ ሰንደል ነው፣ እጣን ነው፣ ለኛ ደግሞ ሱስ ነው። ከዛሬ ጀምሮ ለማንም ስል መሽተት አልፈልግም፣ እታጠባለሁ። ስማ፣ ሰው ለሰው ነው የሚኖረው። የሰው ዘር በሙሉ አንድ አየር ይተነፍሳል፣ አንድ አፈር ይረግጣል። ኢትዮጵያ በምትባል ትልቅ ጥላ ስር አብረን ተጠልለን 1000 ዘመን ኖረናል። ተደስተናል፣ አዝነናል። ጠላት ሊወረን ሲመጣ እምቢ ባርነት ብለን አድዋ ላይ ተዋድቀናል። አብረን በጋራ በራሳችን ገንዘብ ከምንበላው ላይ ቆጥበን አባይን ገድበናል። ዛሬ ደግሞ የሀገሬ ልጆች ያንተን እርዳታ እንፈልጋለን። ብብት እንፈልገዋለን። ይቅርታ፣ ለእናንተ ስል አልሸትም። ወራጅ አደባባይ ነው። ወራጅ አለ አልኩህ አይደል? አንተ ልታጋጨ ነው። አደባባይ ነው አልኩህ እኮ። ተማሪ ነሽ ሰራተኛ? አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። አይ ዶሮ ሲያታልሏት በመጫኛ ጣሉ። ሰላም አባ፣ ሰልፉ ነው ይሄ? አንተ የመጨረሻው ነህ? አንተ እኮ ነው የመጣ አንተ እንጂ የመጨረሻኝ እንጂ። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም። እንዴ በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃና ፓል አድርግም ብዬ ተኛሁኝ። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩ ና ሙሽሪት ሙሽራው እንኳን ደስ አላችሁ የቃልቢ ያናምናር ላይ አውጥቶ ጀግንነት ላሳይ ብሎ ሴቷን አልጋ ላይ ግልብጥ አድርጎ እያረገ ማለት ነው ያሳያል። አሁንማ ዘንድሮማ እንደ ውሻ ነው የምንሳረረው። ይሄ 2026 እንዴት እድያሻ አመት ሆኖ ይቅር በቃ ወደ እነ የሚወስደኝ ይሄ ሰውዬ የሻ አመት ሆኖ ይቅር በቃ 2026 መቼ ነው የሚያልቀው? በቃ ቀለል አድርጎ ማለት አሳይሻለሁ ወንድነቴን ብሎ አልጋ ላይ ወስዶ ጋይዝ በቃ አርጎ ያረጋታል ላይቭ ላይ ታታ ብድብና 100 ሺህ ሆነ። ታታ ቪዲዮ ነው አይ ከዛም ቪዲዮን ትለቁልናላችሁ እዚህ ሊቭ ላይ ማርያምን 200 ሺህ ያስገቡት። ከዛም ቪዲዮ አለው። እኔ 50 ኬ እሰጣለሁ፣ ችግር የለውም። 50 ሺህ ስልክልኝ ማለት ነው። ቅንጫ ተቤ ምናምን ያቤል ስለሆነች ማክሷ እንዳይላጥ ምናምን 20 ሺህ ገፈትርላታለሁ። 30ን ይዟል። ይመችሽ፣ ችግር የለውም። እና አሁን ደግሞ ልቡ ያረጋዋል። ናቲ ከአሜሪካ ነው ባይዘዌ ፎሎ አድርጉት፣ ፎሎ ይደረግ፣ ፎሎ አድርጉትሽ ማርያምን። እናንተም በውስጥ እናቴ ታማለች ብላችሁ ሸባ አድርጉትና ማለት 100 ብር ይላክላል የመድኃኒት መግዣ 144 ሺህ ናቲ ወንድሙ ልቡ ቺኳስ
እግርሽን አንቺ ውስጥ የእግርሽን ወደዚህ ፊቴ ላይ እግርሽን ፊቴ ላይ ያው አለች ተቀምጧል። 160 ገብተሻል ራፋኤል ምንም አትይ። አተ ጥላ እጅሽን አንቺ ፋንቷን ልቀበላት እንዴ? ፋንቷን ልቀበላት? ኧረ ተው። አይ ገና ቪዲዮ አለ አይደል እንዴ? አይ ጀሞ ባልቻሉ ጀሞ አረራማ ወደጠን ምናምን የሚደብረው ነገር ማለት ነው ሪከርድ እንዳይኖር በእናታችሁ። ኖርማል ነው። እኔ ጉዳይ አይደለም። ማዘሬ ምንም አትልም። ኖርማል ነው። ጠቃጠቁ ስልክ ስላላት አይደርሳት። ሲስተር ካላሾፈቻት ገብቶሃል። ናዚ 200 ሺህ አይ ላኪሊ። ኔክስት ዲላችን ምንድነው? ቆይ ኮሜንት ላይ ኔክስት ዲል ምንድነው? ምን እናድርግ? ታቷ በአማርኛ አድርገው አያውቁትም ዲሉን። አሁን ቀጣይ ምን እናድርግ? ዋጓን ሰጣታለሁ። አሁንሽ ማርያምን እናቴ ተሙት ኮፍያ ስንሽ ማርያም 1 ሚሊዮን ምኑ ላይክ 1 ሚሊዮን ይግባልሽ እስከዛሬ እስሙ አንቺ እስቴ አማሹ ማለት ቀሊል ወጥቷል። ያኛውም አለ 1 ሚሊዮን ይግባ ራፋኤል። ቆይ 1 ሚሊዮን ላይክ ይግባ። አስተዛሽ ካሜራ ነው ነው ጋር ለዲት ባታ አናቷ 1 ሚሊዮን ካልገባኝ ነው ምን ያህል እንደ ገንዘቡን የምሰጠው። ተው 1 ሚሊዮን ካልገባ አይሆንም። ምንድነው ፈልጉት? እስኪ ኮሜንት ላይ ታጫጩ 1 ሚሊዮን ላይ ኮሜንት ላይ ቆይ፣ አሁን ኮሜንት ላይ የምትፈልጉትን ነገር ጻፉና በዳታ አለው። ቆይ ደግሞ ኢንተርኔት እንዳያልቅብኝሽ መሀል ላይ እንዳይዘጋ ከመሀል እንዳያልቅ ፊልሙ ላስላ ጠብዟ ላይ ወረድላት ትሮሽ ኖርማል ነው አብላለች እንዲህ ኖርማል ነው። ኮሜንት ላይ ሀሳቦች ማስቀምጡልን ነው ቶሎ በሉ። ኖርማል ነው ብላለች። እና ጥላ ኮሜንት ላይ ማንም ይጻፍ የለም። ሶ ኔክስት ዲል የምናደርገው ብሮ ቪዲዮ ከመሰራቱ በፊት ቅድሚያ ብር ይሰጥ ወይስ ቪዲዮ ይቅደም? ኮሜንት ላይ አሳውቁን፣ ቶሎ በሉ። የአራዳ ልጆች መቼም አትሸወድማ። 100 ሰዎች አዎ በሉ ሄሎ። አቤት። ወይኔ ተውላጠግስ እንዴት ነሽልኝ? የኔ ተውሳከ ግስ አንተ ነህ እንዴ? አዎ። ምንድነው ስደውል እኮ ስልክ አታነሽም። ደጅ አስጠናሽ። ቃል አጋለሁ። ደጅ አስጠናሽኝ። ይሄ ነገር እማሪያዊ ፍቺ አለ አይደለም? ተሳስተሻል። ፍካሪያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት ነው መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ። አንድ ቀን መሰባጠራችን አይቀርም የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስኒ
ስንኝ ስልሽ ባይዘው ይሄ ቃል ሰምና ወርቅ አለው። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቅ አለው። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁን አውጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ እኔ በቃ። አረ በሆሄያት ይዤሃለሁ ተውን ያልችልም እንዴ? በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ